ዩቲዩብ እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ቼክ አውት የምናደርገው የቴክኖ ኢቨንት አለ። እዛ ሄጃለሁ። አሁን ውስጡ ጌሞች አሉት። ቴክኖ ካሞን 50 ስልክም አለ። ያው እኔ ስልክ የምቀርጽላችሁ በቴክኖ ነው። ሌላ ደግሞ ጌሞችም አሉ። እስኪ ጋላሪም አለ ብለውኛል። የጋላሪ አርት ጋላሪ አለ። እሱንም ቼክ እናደርጋለን። ሌትስ ጎ ወደ ቪዲዮ። እዚች ጋር ላጥላት እያልኩ ገባው። ከዛ 10ኛ ፎቅ ነው ሲሉኝ ኧረ ነገር ቢቀር አይሻልም ምናምን ብዬ ልመለስ ነበር፣ ግን ጀለሶች ናግባ ብለው አስገቡኝ። ከዛ እዚች ጋር መሬት ላይ መልኬም ምናምን ሰራራው። ኢቫንዳስ ቴክኖ ስልክ አይመቸኝም፣ ግን እስኪ ጊፍት ካለው ምናምን ብዬ ነበር ሄድኩት። ከዛ ኢቨንቱ 5 ደቂቃ ጠብቁ ምናምን አሉን። ከዛ ውስጥ ስንገባ ምንም ጨለማ ውስጥ ነው ያስገቡን፣ ግን ፎቶቹ እንዴት ያባበዱ እንደሆኑ በስመ አብ። ደግሞ በቴክኖ የተነሱ አይመስሉም። እኔ አራይ ነገር ምናምን ብያቸው ነበር፣ ግን አንተ በቴክኖ ነው የተነሳው ወረፍ ምናምን አሉኝ። ከዛ ያው ሌላ ብዙ ክፍሎች ነበሩ፣ ብዙ ፎቶዎች ነበሩ። ያንን ቪዲዮዎችን አየን። ፎቶ በጣም ነበር የተመቸኝ። በጣም ኤስቴቲክ ቫይብ ያለው ነገር ነው። እዚች ጋር ደግሞ ታንኳ ምናምን አለች። የጣና ሐይቅ የባህር ዳር ልጅ መሆኔ ውስጤ ፈንቅሎ ሊወጣ ሲል ነው ፈጠነ። ዞር አልኩ ከዛ ቦታ። ከዛች የሆነች ቴንት ነገር አሳዩን። ያው እዚች ጋር ምን እንደሚሰራ እንግዲህ እኔ አላቅም፣ እኔ ምን እንደሚያደርጉበት አላቅም። ግን እዚህኛው ቲም ደግሞ ከቡና ጋር የተያዘ ነገር ነው። እዚህ ጋር ወደ ደቡብ ክልል ላይ ያሉ የቡና ቦታዎችን ፎቶ የተነሱበት ነው። እዚህ ጋር እንደምታዩት ሰው እያለ ዘንጣ ቀፋ ብላለች። እዚህ ጋር ደግሞ ጀለስ ያው እያብራራች ነው። ምንም ያውቀው ነገር የለም፣ ግን ዝም ብለን ከዛ ወደ ቡና ምናምን ያለበት ቦታ የሆነ ጭድ ምናምን ያለበት ቦታ ገባን። እዚህ ጋርም የቡና ቫይብ ያለው ቡና ኤስቴቲክ ያለው ነው። ቡና ኮፊ አስትራሎፒተከስ የአጽም ስም መጥራት ጀመሩ። ከዛ እንደዚህ ሆነ ታደርጓል። ሀዘር መጨረሻ ሪዛልት ቡና ነው። ከቡና ደግሞ ወደ ኮፊ ብማን ሰማት ታጅ ትልቋት ነው እንጂ ሰማታት መስሎ ነበር ከባህር ዳር። የሚገርም ክፍል ምናምን አገኘን። ውስጡን ጎበኛ ነው። ከዛ ቺኮች ምናምን አሉ። መርካችንን ሰራራን። ከዛ ቡና ምናምን ነበር እዛ ጋር ጀለሶች ምናምን ጠጡ፣ ወጣን። ከዛ በኋላ ያለንበት የሽመና ክፍል ነው። እስካሁን ለመቅረጽ ብዙ አይመችም፣ ግን ላይት ምናምን የለውም። ግን ይዩት ጋር ደግሞ በያች ሳይ በቃ መካኒካል ተማሪነቴ ውስጤን ነሸጠው በጣም።
እና ዩቲዩብ የዛሬ ቪዲዮ ይመስል ነበር። ያው ቪዲዮ እንደጠበቅኩት አልነበረም። ላይት ምናምን በቃ ጨለማው ስለነበር ጋላሪው ምናምን ለማሳየት ፎቶዎችን ለማሳየት ጨለማው ስለነበር አልተመቸኝም። ግን ኢቨንት እስከ ሐምሌ 5 ድረስ ይቆያል። እየመጣችሁ ቼክ አውት ማድረግ ትችላላችሁ። ሌላ ደግሞ ኪውአር ኮድም አሁን እዚህ ጋር ታች ላይ አስቀምጥላችኋለሁ። እሱንም እስካን እያደረጋችሁ እንግዲህ ቴክኖ እድላችሁ መጠቀም ትችላላችሁ። እኔ እንግዲህ ከዚህ ስልክ ለመገላገል እድሌን እሞክራለሁ። የዛሬ ቪዲዮ እንግዲህ ይመስላል። ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳረሱ። ይመቻችሁ።